በቅርቡ በኢትዮሪካ አልበሙ ከፍተኛ የህዝብ ትኩረት ያገኘው ቴዲ አፍሮ ከአዲሱ ሙዚቃው ስራው ጋር በተያያዘ በድጋሚ በህዝብ ውይይት ማዕከል ሆነዋል። በዚህ ጊዜ ግን ትኩረቱ በሙዚቃው ላይ ሳይሆን ከድምፃዊው ጋር ቅርብ የሆኑ ሁለት ግለሰቦች መታሰራቸው ላይ ነው። የተለያዩ ሪፖርቶችና የማህበራዊ ሚዲያ መረጃዎች እንደሚያመላክቱት ከቴዲ አፍሮ ጋር ቅርብ ግንኙነት እንዳላቸው የሚነገሩት ዩሱፍ ያሲንና ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋላቸው ተዘግቧል። ማህሌት ሰለሞን በቴዲ አፍሮ የሙዚቃ ፕሮጀክት የሚዲያ ግንኙነትና ከአዲሱ አልበሙ ጋር የተያዙ የስራ እንቅስቃሴዎች ላይ ንቁ ሚና እንዳላት ሲገለጽ፣ ዩሱፍ ያሲንም ለረጅም ጊዜ በስቱዲዮና በሙዚቃ ስራዎቹ የማይለይ የቅርብ አጋር እንደሆነ ተጠቅሷል። እስካሁን ድረስ ከፌዴራል ፖሊስ ወይም ከሌሎች መንግስታዊ አካላት የተሰጠ ይፋዊ መግለጫ የለም። በተጨማሪም ማህሌት ሰለሞን ከኦስትሪያ ጋር የዜግነት ወይም የመኖሪያ ግንኙነት እንዳላት ቢነገርም ከኤምባሲ ኦፍ ኦስትሪያ ኢን ኢትዮጵያ በኩል በጉዳዩ ላይ የተሰጠ መግለጫ አልታየም። ስለዚህ ይህ ነጥብ እስካሁን በሪፖርት ደረጃ ያለ ነው እንጂ በይፋ እየተረጋገጠም አይደለም። የእስሩ ምክንያት የታሰሩበት ቦታና ህጋዊ ሂደቱ በግልጽ አለመታወቁ በህግ የበላይነትና በፍትህ ሂደት ላይ ጥያቄ እንዲነሳ አድርጓል። በተለይም ከቴዲ አፍሮ ጋር ያላቸው ቅርብ ግንኙነት በብዙዎች ዘንድ ኢላማው ቴዲ አፍሮ ይሆን የሚል ስጋት እንዲበረታ አድርጓል። ሆኖም እስካሁን ድረስ ይህ እስር በቀጥታ ከቴዲ አፍሮ ወይም ከሙዚቃ ስራው ጋር የተያያዘ መሆኑን የሚያረጋግጥ ይፋዊ ማስረጃ አልተገኘም። በቅርቡ ኢትዮሪካ በተሰኘው አዲሱ አልበሙ ከፍተኛ የህዝብ ትኩረት ያገኘው ቴዲ አፍሮ በፖለቲካዊና ማህበራዊ ጉዳዮች ላይ የሚያተኩሩ መልእክቶችን በዘፈኖቹ ውስጥ እያቀረበ እንደመጣ ይታወቃል። ከአዲሱ አልበም ጋር በተያያዘ ወጣቶች መታሰራቸው በቅርብ ቀናት ተዘግቦ እንደነበረ ይታወቃል። የመንግስት ወገንም 138 ወጣቶች መታሰራቸውን ያረጋገጠ ሲሆን ይህ የቀድሞ ሁኔታ አሁን በተዘገበው ስር ላይ ተጨማሪ ስጋት እንዲኖር አድርጓል። በተጨማሪም የቴዲ አፍሮ የአልበም የፕሬስ ኮንፈረንስ መሰናከሉ ወይም መከልከሉ በቅርቡ ተዘግቦ ነበር። ይህም ከአዲሱ አልበሙ ጋር የተያያዙ ክስተቶች በተከታታይ እየተባዙ መሄዳቸውን የሚያሳይ ቢሆንም እነዚህን ሁሉ በቀጥታ በአንድ መስመር ማስተሳሰር ከማስረጃ ይልቅ ግምት እንዳይሆን ጥንቃቄ ያስፈልጋል። በመሆኑም አሁን ያለው ትክክለኛ መደምደሚያ ይህ ነው። ሁለት ከቴዲ አፍሮ ጋር ቅርብ እንደሆኑ የሚነገሩ ግለሰቦች መታሰራቸው ተዘግበዋል። ነገር ግን የእስሩ ምክንያትና ከድምፃዊው ጋር ያለው ቀጥተኛ ግንኙነት እስካሁን በይፋ አልተረጋገጠም። ባለስልጣናት በጉዳዩ ላይ ፈጣንና ግልጽ መግለጫ እንዲሰጡ ጥሪዎች እየበረቱ ይገኛሉ።